ትሪፕልን ባይ ትሪፕልን እመጣለሁ በሏት። ዜድን አንድ ይሰጣት እንዳ ወጣች ይባላል። ማይ ቴንክ ዩ ከአምስት ሺህ በላይ ነው። ከአምስት ሺህ በላይ ነው። ሄዱበት። ከአምስት ሺህ በላይ ነው። እግዚአብሔርን ሶሪ በጣም በቃ ትሪፕ አግዙት። ከአምስት ሺህ በላይ ነው። ከአምስት ሺህ በላይ ሰው እኮ የለኝም። ከአምስት ሺህ በላይ ነው ጋይስ። መተጋገዝ ቲሞርክ ጋይስ። መተጋገዝ ቲሞርክ። ሚዩት አድርጓቸው እሺ። ሞዴሬተር ለማንስት ዮርዲ ሞዴሬተር ሰጥቼሻለሁ። እሺ እንዳለ በቃ እንትን አድርጋቸው። እሷ ፋሚሊ ያሉት እንዳለ ሚዩት እሺ። ከነ ይመጡትን ሰጥቼሻለሁ። ቴንክ ዩ። ፕሮፋይሌን ነክታችሁ ጊፍት ጋላሪ ሙሉልኝ። ሁለት ጋላክሲ ስጡኝ። ምንድነው ሰሌብነት የምታወሩት? ወይኔ ዛሬ ተነስቶባችኋል። ቆይስ ለምረም ምን አደረገ? ኦልሬዲ አቅጣጫው ልጠይቀው ልቀይሰው ብል እኮ የሆነ ስታይል መስጠት እኮ ነው። ቅይስ ብሎ ይመጣል። እስማምፖል እዛ ያሉት ግን ከእድሜ በላይ ስለሆኑ ነው መሰለኝ ጋይስ። አልፈታሉኝ እዚህ የሚጽፉት ኮሜንት አባቴ ኮሜንት ብሰማ ኖሮ ድሮ የሚመሮችን ኮሜንት ሰማ ነበር። አሁን እዚህ ጻፍ ካልጻፍ አርፈተኛ በእናትህ ገብተህ ጋይሶች ሌስኮ ታብዘ ስክሪን ሁላችሁ የእኔ ፋሚሊ በልብ ቅርጽ ሸፍኑባቸው እሺ። በልብ ቅርጽ በቪዲዮ ወጣ ስቲፎ ስጠኝ ብትል አልሰጥም። ብራዘር አንተ ስላልክ አልሰጥም። ወደዛ ሂዱ በእናታችሁ ጋይሶች ሁላችሁም ልብ ቅርጽ ጋይስ ሌስኮ ጋይስ ሌስኮ ሁላችሁም ኤቭሪባዲ ታብ ዘ ስክሪን ልብ ቅርጽ እሺ። ከነ ልብ ቅርጽ ብሎክ እሺ። የሚሳደቡትን አለያቸው። በቃ ምቀኛ፣ ነገረኛ፣ ሸረኛ ኖሮም አይጠቅምም። እሺ ጋይስ አስወጡልኝ በእናታችሁ። ብሎክ ከነ ብሎክ እሺ። ፋሚሊ ብሎክ ደግሞ ህዝብ ልስማ እንዴ? ጆን ዳንኤል መማር ነው 29 ሺህ ሰው እንዳትወርድ በገደል የከተተ 1-0 በቃ ስቲፍ ልወጣ ነው ከላይ ማርያም መስጠለሁ በሆነ ነገር ተናልጄ ነው። እኔና ችግር የለውም የሚመች ሌላ በሰዓት ትመጣለህ ነገር ይሁን ነገር በአንተ እንዳይመስልሽ ማምላክን አይደለም። ኧረ እኔ አይመስለኝም። ገና ልልሽ ነበረ እንደውም ገላገልሽ ማሬ። እሺ በታበልም እንዴት ነህ? ስንት ፎሎወር ገባው? ስንት? 1.1 ሊገባ ነው። 1.5 ከገባህ ዛንዚባር ወስዳለሁ። ፎሎ ታስደርጋለህ? እኔ ይዤ ልሂድ። አይ ኖሜ እስቲ ኖሜ ላይ ደግሞ ኮራ ጀነን ብዬ ልጫወትባት። አባቴ ተለጣልጠን የመጣ ነው ዛሬ። ለምን አንበሳውን ማሰጣት? የቱን አንበሳ? የበላቸው ነው። ለጃኒ ሰጥቷል። የምሬ ነው። እግዚአብሔርን አልሰጣት። ኧረ አንተ ተፋ አንድ ነገር ልንገር። ብዙ ሲሪየስ ብዙ እሷ እኮ አሁን ነግራኝ እኮ ነው። እና ከአንተ ምስቲ ልስማ ብዬ እኮ ነው። ምን ነው ብዙ ወጣት በምን እንደሚሞት ታውቃለህ? ሲሪየስ እመቤቴ
በማያገባው ስለሚገባ ይሄ ማለት አንተ ነህ። አይ አይደለም። ኧረ እኔ ጌታ ልጠይቅህ ነው። ባይዘው ዘማኝ አንደኛ ጌም አብረን ተጫወትን። እኔ እናንተ አሁን ጌም ስንጫወት 3 ቅጣት ልታከብዶ ትችላለህ አይደለ? 4ተኛ ካልኩ ለአንተ ምን ማለት ነው? አቅልልልኝ። የተማረ ይግደለኝ፣ እናቴ ትሙትን። የተማረ ይግደለኝ ወንድሜ። እና 4ተኛ ማለት አቅልልልኝ ነው። ፈርስት ጌም ተጫወትን። የመጀመሪያ ጌም ሻወር ቲቪውን ስበረው ምናምን አለችኝ። ኦኬ ያልኩና ሮጬ ገብቼ ሻወር ገባው ማለት ነው። ዛሬ ፀጉር ቤት ምናምን ለነገ ቪዲዮ ሌር ነበረ። ብስብስ አልኩ። 2ተኛ ተጫወትን። ሂድና ወጥተህ ተንከባለል አለች። የክላሲክ ብራንድን ቲሸርቱ ነው። እዚህ ልክ አደረግኩት። አንደኛ ወደደችም ጠላችም ኦዲየንስ ናት፣ አርቲስት ነኝ። ይሄ ይለየናል። ገባ? ጌም ላይ የምመጣው የመጣውበት መንገድ ስለሆነ ነው። ኦኬ ጌም ላይ አብሬያት ትጫወታለሁ። ምን እላለሁ ግን ልትረዳ ይገባል። ወረደ አንተው እንደ ሰውኛ ስቲፎን ማክስ ሊያስልጥ ይችላል። ዘፈን የሆነ ነገር ሊሸጥ ሲል ምናምን የሆነ ነገር ሊፈጥር ይችላል። አንዳንዴ ቅጣት የሆነ ነገር የምታደርገው ነገር አለ። ከዛ 10,000 ኮይን ስጠኝ አለችኝ። አንዱን ኮይን 10,000 ኮይን ተስማማል። 2ተኛውም ቅጣትም ፀጉር ተላጭ፣ ፂም ተላጭ፣ ቅንድም ምናምን አለው። ይህንን ሶፋ ተሸከማለሁ፣ የቤትን ፍራሽ ይዘውጣ አለው። 25 ቃሪያ ምናምን ነው። 25 ቃሪያ ብሮ አስበው ምቀጣው። ከዛ ይህን ሁሉ ነገር እንዳለ ስትቀጣ ምንድን ነው የምታደርገው? አንበሳ ሰጥሻለሁ አልኳት። 40,000 ኮይን ሆነብኝ። ጌሙን ቀጠል ነው። እኔ 40,000 ፖይንት ሆኜ አሸንፍኳት። 10,000 ኮይን አንጣጣሁት። ድጋሚ እንጫወትና አንበሳውን በበላችኝ ኮይን ካሸነፍኳት አንበሳውን ማንጣጣት አልችልም? ትችላለህ፣ ግን ቤተሰቦቿ እምቢ ካሉስ? ቤተሰቦቿ እምቢ ካሉ ደግሞ አንበሳውን እተወውና በአንበሳው ምትክ ትቀጣኛለች እንጂ 2,500 ሰው ትቼ አልወጣም። ይሄን የተፈጠረው በአንበሳው ምትክ ቅጭኝ አልካት። በአንበሳው ምትክ መጨረሻ ላይ ቅጭኝና እሷ የምትለው አትጫወትም ብሮ አልጫወትም። ስለዚህ ይሄ ነገር ርዕስም ሊሆን አይችልም። አይ ልክ ናችሁ፣ ሁለታችሁም በየራሳችሁ ልክ ናችሁ። ግን አንዳንዴ ጊፍተር ከሰጠ በኋላ አሁን በአንበሳ ስትጮት ምናምን ጊፍቱን ካላየ በስተቀር ቀጣይ ጌም ላይ ፑሽ አያደርግልን። ያው ታውቀዋለን። ድጋሚ ደግሞ አንተ ደግሞ ክሊፕ እንደምትሰራ አሁን እዚህ እኔ እናንተ ስንጫወት ልንገር፣ እኔ እናንተ ስንጫወት የማይሆን ስድቦች ምናምን ነገር እንደው ታይተውብን ራሱ አይታወቅም። ባለፈው ስንጫወት ውሽቲ ምናምን ብዙ ነገሮች ተሳደበች አይደለ? ብዙ ውሽቲ እናት ምናምን ብላ ተሳደበች። ፋሚሊ ያየዋል ምን ይባል። ግን ፋሚሊ ወረዲ አትገናኝም፣ እሷ ነች የምትበልጠው የምንገናኘው ብዬ ይቅርታ ተደራርጌ ዝቅ ብዬ ድጋሚ ጀምሮ ድጋሚ ነገር ሊመጣ ይገባል ነው አይገባም። አሁን እኮ አልሰደበችም አይደል? ድጋሚ ስንጫወት በቃ ላሽ ማለት ወደደችም ጠላችም እዚህ ጋር ቲክቶክ ስትወጣ እኮ ቻሌንጅ ነው የምታየው። ይሄ ሪያሊቲ ነው። ቻሌንጅ ማለት ስራዬን ታየዋለች፣ ለውጤን ታየዋለች። ማድረግ ነው አባቢ። ይሄን ነገር ግን የሚረዳ እኛ ልንረዳ እንችላለን። ባረለ ስለዚህ አሁን ዜዶ እናንተ የምትተውት በምንድን ነው? በጌም ነው። በሌላ እኮ በምንም አትተው። ጌመር ግን ሊረዳ አይችልም። ገባረለ ሊያውቀው አይችልም። ዝም ብለህ አንተ ወይ አንበሳ እኔ በጸባይ ነው የተናገርኩት። ስማ ከአንዴም ሁለቴ በኢንቦክስም ነግሬያታለሁ፣ በውስጥም ነግሬያታለሁ። በእንደዚህ አይነት ነገር ወደደችም ጠላችም ብዙ ስራ በእሷ ነገሮች ብዙ ነገሮች ሊበላሹብኝ ይችላሉ። ስለዚህ ከዚች ልጅ ጋር በቃ ብሎክ ምናምን ተደራርገ ብሎክን ባትደራርግ ምን አለ መሰለህ አንዳንዴ ማትግባባ ከሆነ ማለት ነው ስቲቭ አለመጮት በቃ እኔ አሁን በዚህ ነው አለመጮት በቃ ድጋሚ ሆነ እኔ አልጫወት ያለህን ነገር በቃ አሁን አንተ ጊፍት ካለብህ እሱ ላይ በቃ ከአንተ ይውጣና ጊፍቱን ሰጠ በቃ አለቀ። ማቆም ትችላለህ። በእውነት የመረ ጊፍት አንበሳ እንኳን ባሰጥ ማለት ነው አንበሳ እንኳን ባሰጥ ዝም ብለህ ወይ 15,000 ምናምን በቃ ስጣትና በቃ አለቀ። እንዳሰጣት እኔ አንበሳ ከዚህ በፊት አንበሳ በላችኝ። በአንበሳ ተጫወትን። ከዛ ትልቅ አንበሳ ማለት ነው ተማምለን ምናምን
ከዛ በቃ በ150,000 በ170,000 ምናምን ያለ ከዜድ ጋር ነው። ከዛ ለምን ምናምን ስላት የቆየ ነገር አንስታ ጸብ ፈለገችኝ። አረ ለምን ተዋለሁ። ከዛ አምጪሽ ምናምን ስላት አላመጣም ማለት ነው። ትልቋ አይጃዬ ነገሩን እኮ አሁን ከዛ እኔ አንፎሎ ነው ያደረኳት። ገባህ? ብሎክም አላደረም። በቃ አንፎሎ ያደረኳት። በቃ ከሰበግ ጃኒ አሁን ነገሩን እንዳሰጣት ነገሩ ማርዘም የለበትም። በቃ ከሱ ይውጣ። ምን ችግር አለ? እንዳሰጣት ኖርማል ነው። እንዳሰጣት አለባት እዳ አለባት። ያላቅም መልካም ነው። የምሬ አንበሳ እንኳን ባወር ባለ 10,000 ወይ ባለ 15,000 ሰጠ። በቃ አለቀ። ከዚህ በኋላ አልጮትም ብለህ ማቆም ትችላለህ። ኖሚ ቴንኪው አባቴ። አንቺ ምን አገባሽ በሱ? በቃ ሌላ ምንም መልሽልኝ። ይሄ ብቻ አንቺ በስቲፎ ምን አገባሽ? ይሄ ብቻ መልሽልኝ። አንቺ በስቲፎ ምን አገባሽ? ምንም ስድብ የሌለው ምን የሌለው ይሄ ጥያቄ ብቻ አንቺ በስቲፎ ጓደኛዬ ስለሆነ አንቺ ጓደኛ ስለሆነ አንቺ በስቲፎ ያገባሻል የነበረው ማነው ስሟ? አትጥሪያት እሱ እኔ የቀጣሁሽ ስቲቭን ጓደኛ ስለሆነ አለባት እንዳሰጣት። አንቺ ስመኝ መጀመሪያ አዳምጪ። ረጋ ብለን ሳንሰዳደብ ተነጋግረን ስቲፍዬ እናንተን የተጫወት ነው አይደለም? እኔ እናንተን የተጫወት ነው። እሷ ያገባታል ብለህ ታስባለህ? በእኔና በአንተ ጌም አጋጣሚ ነን እንደ ወንድሟ ስለምታየኝ አዝናልኝ ይሆናል እና እሷ አትስጥ ስላለች አትሰጠኝም ማለት ነው። እሷ ስላለች አይደለም መጀመሪያ ጨርሰን። እሷ ደግሞ ከዚህ በፊት ለነሆም ላስረዳው። እሱ ያው እንትን ለባም ሰው ስለሆነ የሰው ፎቶ ቀጥቻት ሳታደርገው በአንበሳ ምያለሁ። አሁንም ተቀጭው ሚካኤልን እሰጥሻለሁ ብያታለሁ። እኔ በሚካኤል ከማልኩ እኔ ያማጅስ በላው እንኳን አንተ ዝም በይ አንዴ ዝም በይ። ቲክታክ ዩኒቨርሲቲ እንኳን የበላች እኔም አንበሳ ተበልቼ ወጥቼ ሰጥቻለሁ። እዛ ጊዜ ትልቅ አንበሳ በማንቸስተር ተበልቻለሁ። ገባ? እኔ ሚካኤልን ካልኩ እኔ አልዋሽም። ጥፋቱ የማን ነው? ወጥቼ እሰጣለሁ ብለሽ ወይ ሰው ግን ምንድን ነው የሚለው? ብዙ ሰው እኔ ቅጣት አልተቀጣሽም አርጊ ፕሮፋይል። ከዛ ያ ፕሮፋይል ደግሞ ሰው አልፈለገውም። የእኔ ከአሁን በኋላ እንዳታደርግ ከፈለግሽ ቅጣት ቅጫት ተባልኩ። ገባ? እሺ አልኩ። ደግሞ ቅጣት ስጭኝ አንበሳዬ፣ ቅጣት ስጭኝ ቀጣለሁ። አንበሳዬ ስጭኝ አለችኝ። ኦኬ ቅጣቱ ነገርኳት። ይሄማ ልቀጣም አለችኝ። እኔም አንበሳው አልሰጥም አልኳት። ፍረዱ። የአንድ ወር ቅጣት አንስተሽ የአንድ ወር አትበይ። የወጋ ቢረሳ የተወጋ ይረሳል። የወጋ ቢረሳ የተወጋ ይረሳል። ደግሞ ተቀጥቼ እየጠበቅኩ ታረሽ በዛው የወጋ ቢረሳ የተወጋ ይረሳል። እሱንም ተማምለን ጌሙን የጀመርነው አሁን እኮ የእናንተ እንትን አይደለም እኮ አሁን እሱ ልጅ አይደለም። ገባሽ? እሱ በማማ ስለማለት ነው። እሺ ብዬ ሁለት ያጫወቱ ስቲፎ እኔ ከአንተ ጋር እኮ ጨርሻለሁ። በቃ ምን መሰላለህ ቆይ መተህ ታወርደዋለህ። ካላወረድከው ችግር የለብኝም እኔ በቃ ጌም ደግሞ ዝም ብሎ ተጫውቶ በልቶ መውጣት የለም። ይሄ ቁማር አይደለም። በማያገባሽ ስቲፊ አንዴ በማያገባሽ የገባሽ አርፈሽ ስድድብ አያስፈልግም። አንቺ ለማታውቂያ ሴት ነው ፕሮፋይል አንስተ ነበር እንኳን ጓደኛ ለማታውቂያ ሴት አትበያት። አንቺ ህፃን ልጅ እኮ ናት። አንቺ በእድሜ እኮ ታንስሻለች። በእድሜ ታንስሻለች እኮ ለእሷ እያነሳው ምን ነው ጆን ዳንኤል ወለደ ስትባይ እንደዚህ አለብሽ። ከናየ ወልደዋል ስትባይ እንደዚህ አለብሽ። እንደዚህ አለብሽ።